አብዱልቃድር አልጀይላኒ ማን ናቸው? እውን ባለ ከራማ ወልይ ናቸው ወይስ ምናባዊ ሰው? ጀይላኒ ከኢብሊስ ጋር ያሳለፏት ሌሊት ምን ትመስል ነበር? ትላልቅ ቀደምት ዑለማዎች ስለ ጀይላኒ ምን ይላሉ? ጀይላኒ እውነት በመካከላችን አሉ ወይስ ሞተዋል? ጀይላኒ ሮብ ዕለት ለምን በስፋት ይወሳሉ? ጀይላኒ ዘወትር ዕለተ ሮብ በሀገራችን በተለምዶ የጀይላኒ ቀን እየተባለ ሲጠራ እንሰማለን። እኚህ ስብዕና በሁለት ጥራዝ ነጠቅ ወገኖች ድንበር ሲታለፍባቸው መመልከትም የተለመደ ሲሆን አንዱ ጫፍ እሳቸውን ያለ ገደብ ሲቀድስ፣ ሌላኛው ጫፍ ደግሞ ያለ ገደብ የሚቀድሰውን ለመመከት ብቻ እሳቸው ላይ ያለ ማክበርን ድንበር ሲተላለፍ ይስተዋላል። እኚህ ሰው ሙሉ ስማቸው አብዱልቃድር ኢብኑ ሙሳ ኢብኒ ዓብድላህ ኢብኒ ያሕያ ኢብኒ ሙሐመድ ወይንም አብዱልቃድር አልጀይላኒ በመባል ይታወቃሉ። የዘር ሐረጋቸውም የረሱላችን ሰለላሁ ዐለይሂ ወሰለም የልጅ ልጅ ወደ ሆነው ሐሰን ኢብኑ ዓሊይም ይመለሳል። እኚህ ሰው የተወለዱት በሂጅራ አቆጣጠር 470 ዓመተ ሂጅራ ላይ በኢራቅ ግዛት ከባግዳድ ከተማ በ40 ኪሎ ሜትር ርቀት ላይ በምትገኘው ጀይላን በተሰኘ መንደር ላይ ነው። ጀይላኒ ምንም እንኳ የፖለቲካ አለመረጋጋትና የእርስ በርስ ጦርነቶች በበዛበት ዘመን የተወለዱ ቢሆኑም በዕልምና በዳዕዋ ከሚታወቀው አባታቸው በፍጹም ኢስላማዊ የአስተዳደግ ስልት ታንጸው አድገዋል። ያ ዘመን በሂጅራ አቆጣጠር 6ኛው ክፍለ ዘመን በመባል የሚታወቀው ጊዜ እጅግ የሙስሊሙ ዑለማ የበዛበት ጊዜ ከመሆኑም ባሻገር የኢስላማዊ ቡድኖች ብዛት እጅግ ተበራክቶ ነበር። በዚህም ምክንያት በሙስሊሙ መሪዎች መሃል የተከሰተውን አለመስማማትም ያወቁ የጠላት ኃይሎች ከየፊናው የሙስሊም ሀገራትን ይከቡ ጀምረውም ነበር። በዚህ ያልተረጋጋ ዘመን ላይ የዛሬው እንግዳችን ጀይላኒ በወጣትነታቸው አንገት ደፍተው በተለያዩ ዑለማዎች ትምህርት መቅሰምን ተያይዘውታል። አብዱልቃድር አልጀይላኒ በተለያዩ ባግዳድ በሚገኙና የሐናቢላን መዝሃብ በሚከተሉ ዑለማዎች አማካይነት በአስቸጋሪ ሁኔታዎች ተከበው ለ30 ዓመታት ያህል ሁሉንም የእውቀት ዘርፍ በመማር አሳለፉ። ጀይላኒ በዚህ ሁኔታ ከኡስታዞቻቸው እግር ስር ተዋድቀው የእውቀትን ማማ በረገጡ ጊዜ የዘውትር ኡስታዛቸው የሆኑት አቡ ሰዒድ አልመኽዙሚ በሚያስተምርበት የእውቀት መድረሳ ላይ ለጀይላኒይም 3 የዳዕዋ ፕሮግራም አመቻቸላቸው። አንደኛ አርብ ጠዋት፣ ሁለተኛ እሁድ ማታ፣ ሶስተኛ ማክሰኞ ማታ። በእነዚህ ፕሮግራሞቻቸው እጅግ መሳጭና